ሰሞኑን ዓለምን እያነጋገረ ስላለው የታቦተ ጽዮን መገኛ ጉዳይ አሜሪካ በሚስጥር ስትከታተላት ስለነበረችው ኢትዮጵያና የኢትዮጵያ ገዳማት እንዲሁም ስለ ፕሮጀክት ሰንስትሪክት ሚስጥራዊ ሁነት ታቦቷን ለማየት የገቡ ሰዎች ሞትና የገጠማቸው አደጋም በእውኑ ጽዮን የት ናት? በታቦቷ ጉዳይ ላይ የምነግራችሁ የራሴ ምርምር ስላለ ምናልባት ጊዜ ቦታ ሁኔታ ቢገልጠው እንኳን ፍንጭ ሰጣችኋለሁ። አብራችሁኝ ስትቆዩ ከታቦተ ጽዮን ጋር በተያያዘ አዲስና ተሰምቶ የማይታወቅ መረጃን ፍንጩን ሰጣችኋለሁ። ታቦቷን ስለሚጠብቋት ነገዳያ ያዕቆባውያን በኢትዮጵያ ስለሚኖሩት በአንድ ቦታ ተሰውረው በኃይል ተከበው እንዴት እንደሚኖሩ በተወሰነ ደረጃ መረጃን አቃብያችሁ ነበር። ዛሬ ድረስ የት አካባቢ ሊገኙ እንደሚችሉም የምነግራችሁ ፍንጭ ይኖራል። በፕሮጀክት ሰንስትሪክት አማካኝነት ወደ ኢትዮጵያ ገዳማት በመጓዝ በሚስጥር ሲሰልል ከነበሩት መካከል ሮበርት ኮሮኒክ ዘ ሎስት አርክ ኦፍ ዘ ኮቨናንት እንዲሁም እጅግ አነጋጋሪ ከሆነው በኢትዮጵያ ታቦተ ጽዮን ፍለጋ በመባል የሚታወቀው ዘ ሳይድ ኤንድ ዘ ሲል መጽሐፍ ደራሲ ግራሃም ሃንኮክ ከ30 ዓመት በፊት በሚያደርጉት አሰሳና ሚስጥራዊ ተልኮ ወደ ኢትዮጵያ ገብተው የነበሩበትን ገዳማትና ሲዞሩና ሲፈልጉት የነበረውን ምስጢር ሲያቀኑባቸው ከነበሩት ቦታዎች አንዱ ከሆነው እና የገዳሙ አበምኔት ከነበሩት አባ ክፍለ ማርያም ጋር የነበራቸውን ቆይታ በመጽሐፎቻቸው አስነብበው ነበር። እኔ ደግሞ ከ30-40 ዓመታት በኋላ ዛሬ ከኒ ታላቅ ሰው ጋር ከአባ ክፍለ ማርያም ጋር ስለ ፕሮጀክት ሰንስትሪክት እንዲሁም የታቦቷን መገኛ ከሚያስሱ ሰዎች መካከል ስለ ግራሃም ሃንኮክ አንስቼላቸው እጅግ በሚገርም ፍጥነት ነበረ መልስ የሰጡኝ። ከአባ ክፍለ ማርያም ጋር ያደረኩትን ቆይታ ይዤላችሁ እመጣለሁ። በርጅናና በድካም ያልተሸነፉት አባ ክፍለ ማርያም ግራሃም ሃንኮክን አስታወሱት ስላቸው የመለሱልኝን አስደናቂ መልስ ልነግራችሁ ነው። ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ አበው እኒህን እጅግ ረቂቅና ሚስጥራዊ የሆኑ የታቦተ ጽዮንን ጉዳይ በተመለከተ ይዤላችሁ ቀርቤያለሁ። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ እንደምን ቆይታችሁኛል? ይህ የእናንተው ቻናል ነው። ላይክ፣ ሰብስክራይብ እና ሼር ስታደርጉት ለብዙዎች የመድረስ አቅም አለውና ቤተሰባዊ ኃላፊነታችሁን ትወጡ ዘንድ እየጠየቅኩኝ ወደ ቀጣይ ፕሮግራማችን እናልፋለን። ሰሞኑን በዓለም ላይ አንድ እጅግ አስደናቂና አስገራሚ ሚስጥር ተነገረ። ይህም የሲአይኤ ዶክሜንት መውጣት ጋር ተያይዞ ከታላቋ ዓለም ላይ እጅግ ሚስጥራዊ ሆና ለሺህ ዘመናት ካለፈችው የመጥፋቷ ጉዳይ እንቆቅልሽ ነው ተብላ ከሚነገርላት ከታቦተ ጽዮን ጋር በተያያዘ ከ30-40 ዓመት በፊት ሲያደርገው የነበረውን ሚስጥራዊ አሰሳና ሚስጥራዊ ፍለጋውን በሲአይኤ የመረጃ ቋት አውጥቶ ለዓለም አስነብቧል። የኪዳኑ ታቦት በመጽሐፍ ቅዱስ ውስጥ እንዳስተላለፈው የአስርቱ ትእዛዛት የቃላት እውነት የታተመበት ቅዱስ ዕቃም ለረጅም ጊዜ ታሪክ ተመራማሪዎች፣ ሃይማኖታዊ አገልጋዮችና ጸሎተኞችን ሁሉ በመቃተትና በመፈለግ ዘመናቸውን እንዲጨርሱ አድርጓቸዋል። በቅርብ ጊዜ የሲአይኤ የተገለጹ ሰነዶች ለዓለም አንድ ነገር አለኝ፣ እውነትም የታቦተ ጽዮን መገኛን አግኝቻለሁ ብሏል። ፕሮጀክት ሰንስትሪክት እና ወይም በርቀት ማየት ሪሞት ቪዊንግ ይህንን በመጠቀም ነበረም ዓለም ሚስጥሩና የኖረችውን የታቦተ ጽዮን መገኛም አገኘናት ያሉ። ለመሆኑ ሪሞት ቪዊንግ ወይም በርቀት ማየትና ነገሮችን መመልከት ማለት ምን ማለት ነው? ምን አይነት አሰራር፣ ምን አይነት ምስጢር የማወቅ ጥበብ ነው የሚለውን የተወሰነ ነገር ልበላችሁ። ይህ የርቀት እይታ ሪሞት ቪዊንግ ግለሰቦች አካላዊ ስሜቶቻቸውን ሳይጠቀሙ የሩቅ ወይም የማይታይ ኢላማ ለምሳሌ ቦታ፣ ሁኔታዎችን እና ክስተቶችን
በስነ ልቦና በአእምሮአቸው እንዲገነዘቡ ወይም መረጃ እንዲሰበስቡ የሚያስችል የሚል እጅግ አወዛጋቢ የሆነ ሐሳብ ነው። ይህ ማለት ከዚህ ቀደም ስነግራችሁ እንደነበረው ከአንድ ቦታ ሆኖ ሌላ ቦታ የሚደረግና የሚፈጸም ሁነቶችን ማወቅ፣ መገናዘብ፣ ማድረግና እኒያ ሁለንተናዊ ምስጢሮችን ማወቅ። ይህ ታላቁ መጽሐፍ ቅዱስ እንዳለው እንደነ ታላቁ ኤልሳ ያለ ስጦታ ማለት ነው። ኤልሳ በፈርዖን ቤት ሲደረግ የነበረውን በጓዳውና በጎድጓዳው በቤተ መንግስቱ ሲሆን ያለውን ከቤቱ ተቀምጦ ያይ ነበረ እንዲል መጽሐፍ። ይህም የፕሮጀክት ሰን ስትሪክት እንዲህ አይነት ጸጋ አላቸው ብሎ የሚታመኑትን ሰዎች በሲአይኤ መርማሪነትና በእነርሱ መራጭነት ወደ ተቋማቸው ያስገቧቸዋል። ይህም ለመጀመሪያ ጊዜ ይላል ጥናቱ በቀዝቃዛው ጦርነት ወቅት እንደ ሲአይኤ የፕሮጀክት ስታርጌት እና የፕሮጀክት ሰን ስትሪክት ያሉ የተመደቡ የአሜሪካ መንግስት ፕሮግራሞች አካል ሆኖ ብቅ ብሏል። በአንድ ቦታ ተቀምጠው በመመሰጥ በሌላኛው ዓለም ክፍል የሚደረግን እንቅስቃሴ ሁነት የመለያያ ነጥቦችን፣ የጂኦግራፊ መገጣጠሚያዎችን፣ ፎቶ ወይም ምስላዊ የሆኑ አንዳንድ ሐሳቦችን በስዕል ወይም ደግሞ በትረካ መልክ ይገልጣሉ። ታላላቅ የሆኑ እነሱ እንደሚሏቸው የአሸባሪዎችንና የሚፈልጓቸውን ሰዎች ለማጥቃት ለምሳሌ ቢንላደንንና የሳዳምን ሁለንተናዊ ሎኬሽን በእነዚህ ሪሞት ቪወሮች እንደተገኘና ከዛም ካሉበት እጅግ ጥልቅ ከሆነ ዋሻ ውስጥ ፈልቅቀው አውጥተው እንደገደሏቸው ይነገራል። ይህ በእንዲህ እንዳለ ይህ ሪሞት ቪዊንግ ወይም ደግሞ ከአንድ ቦታ ሆኖ በሌላ ዓለም ያለውን እንቅስቃሴ ሁነትና ነገሮችን በአእምሮ በመሳል እጅግ በረቀቀ መንገድ ማወቅና መረዳት ይህ የጥንቆላ ወይም የሟርት አይደለም። የሲአይኤ መረጃ ክንፍ የሆነው ታላቁ የምርምር ስራቸውን የሚፈጽሙበት ብዙ መረጃዎችን የሚያገኙበት እጅግም አስደናቂ የሆነ ታምር ነው። በ1980ዎቹ አካባቢ አንድ እጅግ የሚገርም ሁነት ተፈጸመ ይባላል። ይህም ሪሞት ቪዊንግ ወይም ደግሞ ፕሮጀክት ሰን ስትሪክት እየተባለ የታቦተ ጽዮንን መገኛ የሚፈልግ የአሰሳ ቡድን ተላከ። ይህ የአሰሳ ቡድን ብዙ ሚስጥራዊ ሁነቶችን ይዞ መጣ ይላሉ። በዘመን ውስጥ ምናልባት 30-40 ዓመታት በኋላ የተነገረ ሚስጥር ይሁን እንጂ የታቦተ ጽዮን ፍለጋቸውን ከጀመሩ በርካታ ሺህ ዓመታት እንደሆነ ይታወቃል። በተለይ ባለፉት 100-200 ዓመታት ደግሞ እጅግም በረቀቀ መንገድ እኒህን የታቦተ ጽዮንንና ሌሎችም ውድ ቅርስ ተብሎ የሚታሰቡትን ጉዳዮች ይፈልጋሉ፣ ያስሳሉ። ከኒህም አሳሾች መካከል ግራሃም ሃንኮክ ዘ ሳይን ኤንድ ዘ ሲል ወይም ታቦተ ጽዮንን ፍለጋ የሚለው መጽሐፍ ደራሲን ስለደረሰው አንድ ሰው ሐሳብ ልስጣችሁ። ይህ ሰው ግራሃም ሃንኮክ ይባላል። ግራሃም ሃንኮክ በ1970ዎቹ ወደ ኢትዮጵያ ብቅ አለም። ይህ ማለት ፕሮጀክት ሰን ስትሪክት የጀመረበት ጊዜና ሁኔታ ነበረ ማለት ነው። ልብ በሉ ያኔ በነበረው ቆይታ ላይ የመንግስት ድጋፍ እንደነበረውና ከዛም የምርምር ስራውን ሲሰራ እንደነበረ እንዲህ ሲል ካንደበቱ ይናገራል። ዘ ሳይን ኤንድ ዘ ሲል በሚለው ወይም ደግሞ ታቦተ ጽዮንን ፍለጋ በሚል የተተረጎሙ ገጽ 9 ላይ እንዲህ ይላል። ከዓመታት ከባድ ውጊያ በኋላ ግንቦት 28 1991 ዓ.ም የኢትዮጵያ መንግስት በተቃዋሚ ኃይሎች ህብረት ሲወገድ በህብረቱ ውስጥ ትልቅ ሚና የነበረው ህዝባዊ ወያኔ ሓርነት ትግራይ ነበረ። በ1983 ዓ.ም ወደ አክሱም በሄድኩበት ወቅት ህወሓት አነስተኛ የሽምቅ ተዋጊም ግንባር ነበረ። በጊዜው የአክሱም ከተማ በሽምቅ ተዋጊዎች ብትከበብም በመንግስት ቁጥጥር ስር ነበረች። በ1974 ዓ.ም በተካሄደው አብዮት አጼ ኃይለ ሥላሴ ከስልጣን ከተወገዱና በአፍሪካ ከተነሱት ጨካኝ መሪዎች አንዱ የነበሩት ኮሎኔል መንግስቱ ኃይለ ማርያም በትረ መንግስቱን እንደጨበጡ አክሱም የነበሩት የእንግሊዛውያን አርኪኦሎጂስቶች ተባረው ነበረ እያለ ይቀጥላል። ከዚያም ወደ ከተማይቱ የመጣሁት የመጀመሪያው ውጭ ዜጋ እኔ ነበርኩ። የሚያሳዝነው በወቅቱ ወደ አክሱም እንዲሄድ የተፈቀደልኝ በራሴ ተነሳሽነት ወይም ልዩ ጥረት ሳይሆን
ለመንግስት አንድ ስራ ለመስራት በመስማማት የነበረ ይላል። ወደኋላ ክፉኛ ብጸጸትበትም በ1983 ዓመተ ምህረት በውጮች መሆኑ ነው ኢትዮጵያን በተመለከተ አንድ መጽሐፍ ለማዘጋጀት ከኮሎኔል መንግስቱ ጋር ውል ተፈራርሜ ነበር ይላል። ልብ በሉም በ1983 ዓመተ ምህረት ኢትዮጵያን በተመለከተ አንድ መጽሐፍ ለማዘጋጀት ከኮሎኔል መንግስቱ ጋር ውል ተፈራርሜ ነበር ይላል። ይህ ውል መጽሐፉን ለመጻፍ ሳይሆን ጽዮንን ለመፈለግ የተደረገ ውል እንደሆነ ከመጽሐፉ ሁለንተናዊ ማንነት መረዳት እንችላለን። በዚህም ምክንያት ማንም ሰው እንዲጎበኝ ያልተፈቀዱለትን ቦታዎች ለኔ መፍቀዳቸውና ገንዘብም መክፈላቸው ባለስልጣኖቹ ጥቅም ቢያገኙበት መሆኑ ግልጽ ነው ይላል። ይሄ ልብ በሉ። ይህ የተጻፈው ዛሬ ላይ ዓለምን እያነጋገረ ያለው የፕሮጀክት ሰንስትሪክት የተጀመረበት ጊዜና ሁኔታ ላይ ያለ ነበረ። ልክ ፕሮጀክት ሰንስትሪክት እንደተጀመረ አካባቢ ነበረ ታላቁ እጅግም ዓለም ላይ ስማቸው ገናና ከተሚባሉት አንዱ ግራሃም ሃንኮክ የሚባለው እጅግ አስደናቂ ተመራማሪ ይህንን ታሪክ የተናገረው። ይህ ሰው በጊዜው በተደረገለት የመንግስት ድጋፍና በሚሰጠው እልፍ ገንዘብ ምክንያት እንዲሁም ቀጥታ ከአሜሪካ ጋር በነበረው ውልና የፕሮጀክት ሰንስትሪክትን በቋሚነት ከያዙት አንዱ ነው ብዬ እኔ ለመገመት አልተጠራጠርኩም። ምክንያቱም ጊዜ፣ ቦታ፣ ሁኔታ ሁሉን ነገር እየገለጠው ይመስላልና ነው። ይህ በእንዲህ እንዳለ እንድል ያረጋገጠኝ ከ30-40 ዓመታት ቀደም ብሎ ይህ ታላቁ ግራሃም ሃንኮክ በኢትዮጵያ ታላላቅ ሚስጥራዊ ገዳማት እየዞረም ካገኛቸው ሰዎች አንዱ አባ ክፍለ ማርያም ናቸው። ቅዱሱ ሐይቅ በሚል መጽሐፉ ላይ ጽፎታል። በተተረጎመው መጽሐፍ ላይ ገጽ 112 ላይ እንደምታገኙት ስለ አባ ክፍለ ማርያምና ከእርሳቸው ጋር ስለነበረው ቆይታ ሐሳቦቹን ገልጾ ነበር። እንዲህ አባት እጅግም አረጋው የሆኑ አይኖቻቸው የደከሙና እጆቻቸው የሚንቀጠቀጡ አረጋዊ ሰው ከሳቸው ጋር ሰሞኑን ነበርኩኝ። በሕይወት ያሉ ሕያው ምስክር ናቸው። አባ ክፍለ ማርያም እንዲህ አልኳቸው። አባ ክፍለ አልኳቸው። አቤት ልጄ አሉኝ። ከበርካታ ዓመታት ቀደም ብሎ ስለመጣ አንድ ሰው ልጠይቅዎት ነው ብዬ ጠየቅኳቸው። እሺ ድንቅ አሉኝ። እኔም ግራሃም ሃንኮክ ስለሚባል ነጭ ያውቃሉ አልኳቸው። ወዲያው ፈገግ አሉና ግራሃም ሃንኮክ አሉኝ። አዎ ግራሃም ሃንኮክ አስታውሰዋለሁ አሉ። እንዴት እንደነበረ ለምን ያክል ሰዓት እንዳወሩ እሱ በመጽሐፉ ያልገለጻቸውንና እሳቸው ግን የነገሩኝን እጅግ የሚያስደንቅ እውነት በመጽሐፉ ቢሸሽገው እንኳን እርሳቸው ሕያው ምስክር ሆነው አጫውተውኛል። ይህ በእንዲህ እንዳለ የ1980ዎቹ አካባቢ የርቀት ተመልካቹ ሪሞት ቪወሩ ወይም ደግሞ በሳይኪክ የሚሰራና የሚያይ ከርቀት ያለውን የሚያቀው ተመልካች እንዲህ አለም። ታቦቷን እንዳያትና የት እንደምትገኝ አካላዊ መገለጫው በወርቅና በብር የተለበጠ ሳጥን ቅርጽ ያለው ነው ይላል። ባለ 6 ክንፍ መላእክት ወይም ሱራፊል ያጌጠ የእንጨት ዕቃ ከመጽሐፍ ቅዱሳዊ ሐሳቦች ጋር የሚስማማ ውስጠኛ መያዣ እንደያዘ ተዘግቧል። በመካከለኛው ምስራቅ ከመሬት በታች ከመስጊድ መሰል ጉልላት አጠገብ ባለው ጨለማ እርጥብ አካባቢ ነጭ ልብስ የለበሱ አረበኛ የሚመስል ቃላትን የሚናገሩ ግለሰቦች በአቅራቢያው አስተውሏል ይባላል። ይቀጥልና ታቦቱ የሚጠበቀው ያልተፈቀደ ሰርጎ ገቦችን በማይታወቅ ኃይል ለማጥፋት በሚችሉ አካላት እንደሆነ ተናግሯል። ያው መላእክት እንደማለቱ ነው። እጅግ ከባድ ስለሆነ ኃይሏና ስላደገኝነቷ ጭምር ተናግሯል። ይህ በተወሰነ ደረጃ እውነትነት ቢኖረውም እንኳን ስለ ቦታው መገኛና ስለ አንዳንድ ነገሮች የተናገሩት ልክ እንዳልሆነ አምናለሁ። እኔም በርካታ ጊዜያት በእንደዚህ አይነት ጉዳዮች ላይ ልጽፍ ፈልግና ሀገርን የሚያናጉ እጅግም ከባድ ስለሆኑ ብዬ ተዋቸዋለሁ።
ምክንያቱም ብዙዎቻችሁ ይህንን የምታድምጡ ጭምር ከምታስቡት ከምታልሙትና እጅግም ይሆናል ብላችሁ ባልገመታችሁት ሁኔታ የታቦተ ጽዮን ሁለንተናዊ ማንነት የተለየ ነው። አዎ ደግሞአለሁ፣ ጽዮን የተለየ ማንነት አላት። ቦታዋ፣ መገኛዋ፣ ባህሪዋ፣ ጠባዩዋ፣ ጠባቂዎቿ ብዙ ያልተነገረ ታምራዊ ባህሪና ጠባይ አላት። በነገራችሁ ላይ ታቦተ ጽዮን ትባል እንጂ ከታቦተ ጽዮን ጋር አብረው የመጡ 5 ቅዱሳን ዕቃዎች አሉ። 5 ቅዱሳን ዕቃዎች እንዲህ በዘመን የሚገለጡ እውነታት ናቸው። ከዚህ ቀደም እንደነገርኳችሁ ጽዮን በደጋማ አካባቢ እርጥበት ባለበት ቦታ በሚስጥር በኃያላን ተከባ በአናብስት በአናብርትና በመላእክት ኃያልነት ትጠበቃለች የሚል ሐሳብ አጋርቻችኋለሁ። ምናልባት ወደ ኋላ ብላችሁ ስለ ጽዮን ስለ ታቦቷ ኃያልነት የጻፍኩትን ብታዩ ምናልባት አሁን ሲአይኤ የነገረን ያለው አንዳንድ ምስጢራዊ ኮድ የያዘው እውነት በተወሰነ ማረጋገጫ ይሆናል። ታቦተ ጽዮን በደጋማ አካባቢ እጅግም ቀዝቃዛ በሆነ በአናብርትና በአናብስት ልዩ በሆኑ በነገደ ያዕቆባውያን ተሸሽጋ ትኖራለች። ይህንን እውነት ያዙልኝ። ዘመን ይገልጠዋልና እውነት የሚነገርበት ጊዜ ይመጣልና። ይህ በእንዲህ እንዳለም ታቦቷን አየን ካሉት አንድ አባት ጋር እንዲህ ያለ የሮበርት ኮርኒክ ቆይታ ነበረ። አባ ኃይሌ ድምጻቸውን ዝቅ አድርገው ይላል። ቀጠሉም። አንድ መነኩሴ የታቦቷን በር ሲከፍተው እንደ ወርቅ የሚያበራ ብርሃን ከውስጧ ወጣ ይላሉ። በድንገት የታቦቷን ኃያልነት ተጠራጥረው እርሷን ለማየት ከገቡበት እጅግ ከፍተኛ ከሆነ ዋሻ ውስጥ የገጠማቸውን የሚያጫውቱን አባ ኃይሌ በፍርሃት አንገታቸውን አወዛውዘው እንደ ህልም ነው የማስታውሰው፣ በእርግጥ ህልም ይመስል ነበረ አሉ። ላፍታ ያህል በዝምታ ቆየን። ከዚያም ቀጠሉና እኔና 2 መነኮሳት መቼ እንደወደቅን አላስታውስም። አይኔን ስገልጥ ወለል ላይ ተንጋልዬ ነበረ። መላወስ አልችልም ነበረ። ምን ያህል ወለሉ ላይ እንደቆየሁ አላስታውስም። ከወደቅንበት አንስተው አወጡን። ከዚያም ወደ ሆስፒታል ወሰዱን በማለት አባ አይኖቻቸውን አጥበው ከ4 ቀናት በኋላ ከሕክምና ስንወጣ ፖሊሶች ወሰዱን። ታሰርኩኝ። ከዚያም ስለ ታቦቷ በርከት ያሉ ምስጢሮችን እንደያዙና የደረሰባቸውን አሻራ አደጋ የአይናቸውን መጥፋት ሁሉ በአጽንኦት ተናገሩ። እኒህ አባት ከባድ ገጠመኝ ነበርም። ከዚያ በኋላ አይኔ ተጎድቷል፣ ማየት እያቃተኝ ነው አሉ። ሌላው መነኩሴስ አባ በረጅሙ ተንፍሰው ከ3 ሳምንታት በፊት ሞቱ። በዕለቱ ቤተ መቅደስ ውስጥ የደረሰበት ጉዳት በከፍተኛ ሁኔታ ስለነበረ ቁስለቱ ዳርጎት በመጨረሻም ሞቱ አሉ። ከፈልጋችሁ ነገ መቃብሩን ላሳያችሁ እችላለሁ። ሰዎችንም ዘመድ አዝማድንም ጠይቁ። በአካባቢው የነበሩት ሁሉ የታሪክ ምስክሮች ናቸው አሉ። ሌላኛው ጓደኛዬ መነኩሴም በጣም ታሟል። የቤተ ክህነት አገልግሎቱን መቀጠልም ስላልቻለ ለጡረታም ወጥቷል። መቆም አይችልም። ሰውነቱ እየበደለ ነው አሉ። ሁለተኛው መነኩሴ አነጋግሬያቸው ነበረ። እሱም የአባ ኃይሌን ታሪክ ቃል በቃል ደግሞ ነገረኝ። ካናገርኩት 2 ቀናት በኋላ እሱም አረፈ። ይህ የታቦቷ ከፍተኛ ኃይል በሰዎች ላይ በደፋሮች ላይ እንዲሁም እጅግም በሚፈልጓትና በሚያስሷት ላይ ያልተነገረ በርካታ ታምራትን የሰራች ጽዮን ናት። መንገር ካለብኝ እጅግ በርካታ ሚስጥራዊ ማንነቷ ጥቂቱን ነገርኳችሁ። ይህ ብዙዎቹን የሚያናጋ ሐሳብ የሚከፍል ነገር ግን እውነት የሆነ ነውና ዘመን፣ ጊዜ፣ ቦታ፣ ሁኔታ እንደሚገልጣት አምናለሁ። በድጋሚ ግን የምነግራችሁ ታቦተ ጽዮን ከዚህ ቀደምም ሐሳቡን ጣል አድርጌላችሁ ነበረ። ወደ ኋላ ማየት ትችላላችሁ። በደጋማ ቀዝቃዛ ቦታ ላይ ትገኛለች። ነገደ ያዕቆባውያን ከአፋር የዘር ሐረግ የሚመዘዝ ማንነታቸው እኒያ ሰዎች በእርሷ ይቆማሉ።
አናብስት በመላበት እጅግ ምስጢራዊ በሆነ ቦታ ጽዮን አለች። አዎ ጽዮን አለች። ይህንን ከበርካታ ጊዜያት ቀደም እየነግሬያችኋለሁ። ሲአይኤም ያረጋገጠው እውነት ይሄን ነው። በእርግጥ ሲአይኤ አይታመንም። በርካታ የሆኑ ምስጢሮችን ደብቆን በርካታ ምስጢራዊ ሁነቶችን እንዲሁም ጥቂት ነገሮችን ብቻ እንደነገረን እንመን። ከዛ ባሻገር ሶስተኛው የእስራኤል ቤተ መቅደስ የኔታንያሁና የአሜሪካው ፕሬዝዳንት የትራምፕ ጥብቅ ግንኙነት የሶስተኛው ቤተ መቅደስን ማነጽ መጨረስና የታላቋን የሶሎሞንን ታቦት ወደ መንበሯ መመለስ ይህ ቅዳቸው ነው። ነገር ግን ይህ እውነት ሊሆን የማይችልበት በርካታ እውነቶች አሉ። የኢሳይያስ መልእክት ምዕራፍ 18 ስናነበው ትንቢተ ሶፎንያስ 3:8 ጋር ተመሳሳይ የምጽአት ትንቢት ይዞልናል። ይህ በአጽንኦት አድምጡኝ። በመቀጠል ደግሞ ይህ ጥቅስ እንዲህ ይላል፣ ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑት ሴቶች ልጆች ቁርባኔን ያመጡልኛል። ይሄ ትንቢታዊ ቃል ነው። እንዲህ ይላል፣ ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑት ሴት ልጆች ቁርባኔን ያመጡልኛል። ሶፎንያስ ምዕራፍ 3 ቁጥር 4። በዚህኛው መጽሐፍ ለእግዚአብሔር የሚቀርበው የኢትዮጵያ ስጦታ ምንድነው ካላችሁ ቁርባኔን መሆኑን ልብ በሉ። ይህ የቃል ኪዳኗ ታቦት በኢትዮጵያ እንደሌለች ለማረጋገጥ ሰፊ ጥናት በሚደረግበት ወቅት መረጃው ሙሉ በሙሉ የሚጠቁመው ከተራሮች ማዶ ስላለችው ምስኪን ሀገር ኢትዮጵያ ነው። ኢየሱስ ክርስቶስ ተመልሶ ሲመጣ ከኢትዮጵያ የሚሄድለት እጅ መንሻ መስዋዕት አለመሆኑ እርግጥ ነው። እጅ መንሻው መስዋዕት ቢሆን ኑሮ በኢሳይያስ 18 እንደተጠቀሰው በቤተ መቅደሱ ቅድስተ ቅዱሳት አይቀመጥም ነበርም። ኢሳይያስ 18 ቁጥር 7 ላይ የጌታን ተመልሶ መምጣትና ከኢትዮጵያ የሚቀርብለትን እጅ መንሻ ስጦታ አያይዘን ማስረዳት እንችላለን። ክርስቶስ ተመልሶ ሲመጣ በሶስተኛው ቤተ መቅደስ ቅድስተ ቅዱሳን የሚቀመጥ ስጦታ ከኢትዮጵያ ይመጣለታል። ይህንን ያልኳችሁን የሳሎን ታላቁ ነቢይ ኢሳይያስ ነው። እንግዲህ ልብ ያለው ያስተውል። የሚስጥር መዳረሻ ሳይሆን መጀመሪያ ነው የሚናገረው። በኢሳይያስ የተቀመጠውን በሶፎንያስም የተደገመውን የእጅ መንሻውን ጉዳይ እንዴት ታዩታላችሁ ብዬ ልጠይቃችሁ አሰብኩ። ከኢትዮጵያ ወንዞች ማዶ የሚመጣው እጅ መንሻ በንጉሳዊ ስነ ስርዓት በኢየሩሳሌም የሚቀርብ ነው። ይህ እውነት ነው። ክርስቶስ በምጽአት ሲመጣ እጅ መንሻ ሆኖ የሚቀርብለት ከኢትዮጵያ የሚሄድ አንድ ዕቃ ይኖራል። ከዚህም እንደምናየው እጅ መንሻው ተራ ስጦታ አለመሆኑን ነው። በኢሳይያስና በሶፎንያስ እንደተጻፈው ክርስቶስ በክብር ከተመለሰ በኋላ ኢትዮጵያውያኑ እጅ መንሻ ያቀርቡለታል። እጅ መንሻውም በእግዚአብሔር ስም ማደሪያ በቅድስተ ቅዱሳን ይመጣል። ሌላ አይነት ስጦታ ወይም መስዋዕት ቢሆን ኑሮ በውጭ ቤተ መቅደስ ይቀመጥ ነበር። በቅድስተ ቅዱሳኑ የሚቀመጥ ይህ እጅ መንሻ የቃል ኪዳኑ ታቦት እንጂ ሌላ ምን ሊሆን ይችላል ብላችሁ ለምን አትጠይቁም? እኔ ግን እንዲህ እላለሁ፣ ኢሳይያስ ሆይ በምዕራፍ 18 የገለጥከው እውነት እንዲሁ ቀላል ነገር አይደለም። ሶፎንያስ ሆይ ያጸናሃልን እውነት ነውና እናመሰግናለን። እውነትም በዘመን የሚገለጥ እውነት፣ በጽድቅ የሚገለጥ እምነት፣ በእውነት የሚገለጥ ማንነት ወደፊት ይመጣል ብዬ አምናለሁ። እንዲህ ይላል ኤርምያስ፣ በበዛችሁም ጊዜ በምድር በረባችሁም ጊዜ ይላል እግዚአብሔር፣ በዚያ ዘመን እግዚአብሔር የቃል ኪዳኗ ታቦት ብለው ከእንግዲህ ወዲያ አይጠሩም፣ ልብም አያረጉም፣ አያስቡትምም፣ አይሹትምም፣ ከእንግዲህ ወዲህም አይደረግም ይላል ትንቢተ ኤርምያስ ምዕራፍ 3 ላይ። ውድ አድማጭና ተከታታዮች ከብዙሃኑ ጥቂቱን ነገርኳችሁ። የማደርገው የምርምር ስራዬ ከዚህ እውነት፣ ከዚህ እምነት፣ ከዚህ ሐሳብ እጅግም ከፍ ያለ ታምራት አይበታለሁ። ከብዙሃኑ በጥቂቱ ነገርኳችሁ። እናንተ አስቡት፣ ተመራመሩበት፣ የእውነትን መዳረሻዋን አግኟት። አንዳንድ ነገሮችን
ከሌሎች ነገሮች ጋር ማገናኘትን ወቁበት፣ ልመዱበት፣ ተመራመሩበት። እንዲሁ የተነገረ እንዲሁ የሚነገር እንዲሁ የተተነበየ እንዲሁ የሚተነበይ አንድም ቃል አይኖርምና የታቦተ ጽዮን ጉዳይ ሰፋ ያለ ፕሮግራም እንድሰራላችሁ ከፈለጋችሁ በሐሳብ መስጫ ሳጥን ውስጥ መጠየቅ ትችላላችሁ። ስለ አባ ክፍለ ማርያም ከታላቁ ከቅዱሱ ደሴት ለሳምንታት ተቀምጬ ከሳቸው እውነትና ትምህርትን ስቀበል ነው የነበርኩት። እርሳቸው በርካታ ያሉ ሐሳቦችን ሰጥተውኛል። ሳይን ኤንድ ዘ ሲል መጽሐፍ ደራሲ ከሆነው ከግራም ሃንኮክ በተጨማሪ ሌሎች ለፍለጋ ሲመጡ ሲደርስባቸው የነበሩ ፈተናዎችንና ሚስጥራዊ የስለላ ታሪኮችን ሳይቀርም እግዚአብሔር ቢፈቅድና ቢወድ ሰፋ አድርጌ የምመጣባቸው በርከት ያሉ ፕሮግራሞች አሉ። እኔን ለመከታተል ሐሳቤ ከገዛችሁ ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ ለብዙዎች አድርሱላለሁ። ሰላም ትሆኑልኝ ዘንድ እየተመኘው ሰላም ለሀገራችን ለኢትዮጵያ በማለት ጨርሳለሁ።